ደፋርና ጀግና ያመኑበትን የሚናገሩ አይነሳም የሚባል የሚፈራ ርዕሱን ላይ ያነሱ የሚናገሩ ሸህ ናቸው። አላህ ያቆያቸው። አሰላሙ አለይኩም ዩቲዩብ እንዴት ናችሁ? ሰላም ነው። ሰሞኑ ያው እንደምታውቁት ትንሽ በዚህና በዛ ገመድ ጉተታ ነበር፣ ጭቅጭቅ ነበር በሀጂ ሙፍቲ ሞት የቀብር ቦታ ምክንያት እና በዛ ምክንያት ትልልቅ የሀገራችን ዑለማዎች ፈትዋ ሰጥተውበታል፣ ተጠይቀውበታል። ከነዛ ውስጥ ሼህ አህመድ ሙስጠፋ በጣም የምወዳቸው ሼህ ናቸው። እሳቸው አንድ ቲቪ ፕሮግራም ላይ ፈትዋ ተጠይቀው ፈትዋ ሰጥተውበታል። እሱን አሳያችኋለሁ። ከእሳቸው ጋር በተያያዘ በፊት አፍሪካ ቲቪ ቁርአን ተፍሲር የሚያቀርቡት ጠዋት ነውና ጠዋት በጣም እሳቸውን በማየት ከመመሰጥ የተነሳ ይረፍድብኝ ነበር ስራ። በጣም የምወዳቸው ናቸው። ልብ ላይ ጠብ የሚል ነገር ነው የሚናገሩት። ደፋር ናቸው፣ ጀግና። ሀገራችን ላይ ካሉ አሉ የሚባሉ ዑለሞች ደፋርና ጀግና ያመኑበትን የሚናገሩ አይነሳም የሚባል የሚፈራ ርዕሱን ላይ ያነሱ የሚናገሩ ሸህ ናቸው። አላህ ያቆያቸው። የምንጠቀምበት አላህ ያደርግልን። እንግዲህ ሙስሊም የሆነ ሰው ሁልጊዜ ያው በሸሪዓ ህግ ነው የሚመራው። በሸሪዓ ህግ ውጭ የሆነን ነገር መስራት የለበትም በህይወትም በሞቱም። እና አሁን ያልሽው ጥያቄ ላይ ስንመጣ ግን አንድ ሰው በአካባቢ የሙስሊሞች መቃብር እያለ ተዛ ትቅበሩኝ የብቻ ይቅበሩኝ ማለት አግባብ አይደለም። ምክንያቱም ያው ሙስሊሞች ሲኖሩ ማህበረታዊኛ ናቸው፣ ሲሞቱም ጀማ ቀብር አላቸው። ስለዚህ የራሳቸው የሆነ መቃብር አላቸው። ሁሉም ሰው ትንሹም ትልቁም ሀብታሙ ደሃው እዛ ነው የሚቀበረው አይደል? ስለዚህ እዛ ነው መቀበር ያለበት ማለት። ምናልባት ያንን የሚከለክል ችግር ካጋጠመ ታቅም በላይ የሆነ ችግር ካጋጠመ በችግር ምክንያት ሊፈቀድ የሚችልበት ሁኔታ ይኖራል። ለምሳሌ በጦርነት ጊዜ አሁን ከዛ ላይ እንደሚደረገው በቀን ስንት ሰው ያልቃል። ስለዚህ መቃብር ነው ሰድ ቢሉ አይችሉም። ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው እዙ ግቢ ቀበሩ ሊል ይችላል። እዛ ቀብር ሲሄዱ ደግሞ የተረፉትን ያጭዳቸዋል በአንድ ጊዜ ማለት ነው። እንደዛ ነገር አስገዳጅ ነገር ካለ ይቻላል። ከሌለ ግን መቃብር ሙስሊም ከሙስሊሞች መቃብር ጋር ነው። ደግሞ ሙስሊሞች ብዙ ጊዜ እዛ ሲሄዱ በአጋጣሚ በየቀኑ ሰው ይሞታል። በሄዱ ቁጥር ዱዓ ያደርጋሉ ለሟቾቹ ማለት ነው። ሰላም አለይኩም ዲያረቀሙ ይርሐሙላሁ ለና ወለኩም ይላሉ። እሱ ግን ቤቱ ጓዳ ውስጥ ተቀበረ፣ ማንም መጥቶ ዱዓ ያደርግለት ማለት ነው። ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው። ከዚህ አኳያ አይሆንምና እንት ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም። አስገዳጅ ሁኔታ ካለ ሊሆን ይችላል ነው። ሰብስክራይብ እያደረጋችሁ ማበረታቱን እንዳትረሱ። ኮሜንት ስጡ፣ ሀሳባችሁን ሼር አድርጉ። ሼህ አህመድ ዘይን ደግሞ እሳቸውም እንደዚሁ ላይቭ ላይ ተጠይቀው መልስ ሰጥተውበታል። ያው አጨቃጫቂ ስለሆነ እና መረጃም አዲስ ነገር ካለ አቀርባለሁ ባልኩበት ምክንያት ለዛ ነው ማቀርበው። ቤት መቀበር ሱና ነው ወይ? የቤት መቀበር ሱና የመሰለው አለ? አሁን ከናንተ መካከል እስቲ አንዳንድ ቁጥር ጻፉልኝ። እውነት ቤት መቀበር ሱና ሊሆን ይችላል ብላችሁ ጭንቅላታችሁ ላይ የመጣላችሁ ሰዎች አላችሁ? አንድ ወንድም ደግሞ እንደዚህ ቲክቶክ ላይ ስኮር ሳረግ የመጣልኝ ጥሩ በቃ በስነ ስርዓት ያስረዳበት ወንድም ነው። አላውቀውም፣ ግን ደስ ስላለኝ መልእክቱ እናንተም ብታዳምጡት ይበልጥ ጥሩ ይሆናል ብዬ ስላሰብኩኝ እሱንም አሳያችኋለሁ። ሶስቱንም እንግዲህ ታያላችሁ እና እናንተን የራሳችሁን አሳሰብ መውሰድ ትችላላችሁ። ለዛ ነው። አመሰግናለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ደጋፊ ሲገፋ ያየሁት የሐጂ ዑመርን ደጋፊ ብቻ ነው። አለይሰ ሚንኩም ረጁሉን ረሺድ። እንደው አንድ ደህና ቤተሰብ ይጥፋ፣ አንድ እንደው ከጎናቸው የሚቆም እንዴት የቀብር ከቀብር ስነ ስርዓቱ አያይዞ እስከ ተቀበሩበት ድረስ ያለው ሙንከራቶች በጣም የሚዘገንኑት። ሁሉንም እንተውና እንዴት ቤታቸው ቀበራችኋቸው? ምን ነው ነብይ ነን አላችሁሳ? እስቲድላል ያደርጉታል። ነብዮችም የሚቀበሩት በሞቱበት ነው ይላሉ። ስለዚህ እኛ ሼህ ነብይ ናቸው ነው የምትሉት? ምንድነው ይሄ? በሞቱበት ከተባለ እኮ ሞቱበት ሆስፒታል ላይ እዛው አልጋውን አንስቶ ነበር የሚቀበረው። ነብዮች የተቀበሩት ሞቱ እዚች ሞት ቦታ ላይ አንስተው ልፍ አድርገውና እዛች ቦታ ቆፍረው ቀበሩ ነው እንዴ? እቤት ውስጥ እንዴት ይቀበራል? ወሲያ ነው እንዴት ይባላል? እንዴ አይነት ወሲያ እኮ ተንፊዝ አይደረግም። የሙስሊሞች መቃብር ባለበት ሳኢግ ነገር አይደለም እኮ ይሄ ወሲያ ተብሎ እኮ አይደረግበትም። እንደው ይሄን ለማድረግ የተጠቀሙት እንደው ምናልባት 2-3 አጀንዳዎች ይኖራሉ።
የፖለቲካ ዓላማ ያላቸው አሉ። የውሃቢያ ነማናደድ ብሎ እንግዲህ ባሌን ጎዳሁ ብላ ምን አረገች ነው የሚባለው? አላህን አትፈሩም እንዴ? ሁለተኛዎቹ ቡድኖች ደግሞ እዛው ቤት አሰርታችሁ እንደምናየው ነው። ወደፊት ይሄ ታስቦበትም ነው። ለመቃም ነው፣ ለመብላት፣ ለመጠጣት፣ ለመጎዝጎዝ የሚመጣን ሀዲያ ልትቀበሉበት አገር ቤት እንደሚደረገው ልታደርጉበት ነው። አዲስ አበባ መሐላ ከተማ ላይ ሸኽየውን በህይወት እያሉም ተጫወታችሁባቸው፣ ሞታውም ተጫወታችሁባቸው። እጃቸውም አለበት እዚህ ጋር እንድቀበር ማለት። ግን አሁንም ቢሆን ጥላቻ ጥሩ አይደለም። መነጋገር ከተቻለ መነጋገር መልካም ነው። አንዱ እዛ ቆመው አንዱ ላይ ድንጋይ መወርወር፣ አንዱ ላይ ድንጋይ መወርወር ለሌላም ወንድሞችን አሳልፎ መስጠት ስለሚሆን በትክክለኛ ቁርአኛ ትልቅ ህዝቦችንን ኢስላምንን ዲን አለን፣ ህግ አለን፣ ቁርአን አለን፣ ሐዲስ አለን፣ መልእክተኛ አለን። እሳቸውን ባስቀመጡት ቁርአን ባስቀመጠው እና ዑለሞቻችን የሚናገሩትን ይዘን መቀጠል ነው። ሌላ የሚያጨቃጭቅ ነገር የለም። ዝም ብላችሁ ከኪስ መጥቶ የሚሰጥ ነገር ዝም ብሎ ከኪሱ አውጥቶ የሚወራ ነገር ሁሉ ዲን ተብሎ አይያዝም። በዛም አልተነገረንም። ስለዚህ ቁርአንና ሐዲስ አለ። በዛ ብዙ ነገራቶች መፈታት ይችላሉ። ቅልብ ካለ መረዳት ከተቻለ አላህም ከሚረዱት ያድርገን።